አባይ የተገነባ ድልድይ ነው። ነው። እዚህ ጋር ግን እናመሰግናለን። ሞራል ግን የለም። እሱ በያላችሁበት እኔ ደማቅ ታሪክና ጀግናው የኮረና ሰላም ህዝብ እንኳን ደስ አላችሁ፣ እንኳን ደስ አለን። የትውልድ ደምና ላፍቴት የአሻራችን ማህተም የንጋት ጅማሮ ብስራት ታላቁ ዳግም አድዋ ህዳሴ ግድብ ለታሪካዊ ምርቃት በመብቃቱ ድጋሜ እንኳን ቀጠል ደግሞ አጭር መልእክት እንዳስተላልፉልን ወደ ሃይማኖት አባቶች ነው ለሄደው መጀመሪያውን መልእክት የሚያስተላልፉልን ሊቀ ካህን ቀሲስ እንዳለው ሰማኝ የቦረና ወረዳ ቤተ ክህነት ዋና ስራ አስኪያጅ ይሆናሉ። አንደበተ ርቱዕ ሆናቸውን ጊዜ እናጣቸዋለን። ባካችሁ ወደ መድረክ ይቀመጣሉ። እጅግ አድርገን እናመሰግናለን። ፈረስ ግልቢያ ማሻአላ 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 የተከበሩ አቶ በፊት ቤቶ የቦረና ወረዳ መንግስት ኮሚኒኬሽን ኃላፊና የቦረና ወረዳ ምክትል ዋና አስተዳዳሪ በክብር ወደ መድረክ ጋብዙ ይባካችሁ። ሞራል ያንሳቸዋል። ምክትል አስተዳዳሪ እጅግ አድርገን እናመሰግናለን። አገሮች መድረክ ያሉበት ነው። 32 35 ወደ 7 ወደ 6 ዚጋር እናመሰግናለን። ሶስት ኪሎሜትሮችን አቆራርጠው ነው ወይዘሮ ተካሳው የመቃነ ሰላም ከተማ ምክትል ከንቲባና ሌሎች ኃላፊ፣ የተከበራችሁ የተወደዳችሁ የቦ ከዚህ በመቀጠል ወደ ዋና ጽሑፍ እገባለሁ። አባይ 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 የእኛ ነው፣ የራሳችን በራሳችን ደም የተነሳ ነው። ሞራል እስከምድረስ አባይ ግድብ ለጂኦፖለቲካል ብያኔ የለውጥ የዲፕሎማሲ ተጽዕኖ የቀየረ ለኢትዮጵያ ማንሰራራት ጅማሬ ማሳያና አይበገሬነት የይቻላል መንፈስ ተምሳሌት ያሳየ የአንድነታችን ጽናት ምልክት ፍኖተ ካርታና የጋራ ታሪክ አሻራችንን ከግድቡም በላይ የሆነ የዚህ ትውልድ አሻራ ያሳረፈበት አይቻልም የተባለ የተቻለበት እውን ፕሮጀክት ነው። የተከበራችሁ የቦረና ወረዳ ሕዝቦች፣ የመካነ ሰላም ከተማ ነዋሪዎች፣ ለዚህ ታሪካዊ ድልና እጅግ ለሆነው ቀን እንኳን በሰላም አደረሰን አደረሳችሁ እያልኩኝ ግድቡ በጋራ ጥረታችን ውጤት በአንድነታችን ግርማ የኢትዮጵያ ወኔያችን የይቻላል መንፈስ የተገነባበትና ድንቅ ፕሮጀክት ነው። መላ ኢትዮጵያን በቁጭት ተነስተው ካላቸው ሳይሆን ከሌላቸው አጉድለው በባለቤትነት የገነቡት ታላቅ የኢትዮጵያ ህዳሴ ግድብ ለኢትዮጵያ ከብርሃንነቱ በላይ ጀግንነትን፣ አንድነትን፣ ኃይልን መሆኑን ያሳየ ፕሮጀክት ነው። የህዳሴ ግድብ ግንባታ ለማደናቀፍ ሲታትሩ የነበሩ ታሪካዊ ጠላቶቻችን በክቡር ጠቅላይ ሚኒስትር በዶክተር አብይ አህመድ ቁርጠኛ አመራር፣ ጠንካራ የውጭ ግንኙነት ዲፕሎማሲ በውን
በውል ሲሰራ ቆይቶ እነሆ ግድባችን ተጠናቆ ለምረቃ በመብቃቱ በዚህ ተሰባስበን እንኳን ደስ አላችሁ፣ እንኳን ደስ አለ። ፓርቲያችን ብልጽግና ፓርቲ በ2018 ተስፋ ብርሃን ወደሚጨበጥ ብርሃን ለማድረስ ያስቀመጠውን ራዕያችን እውን ያደረገ ታላቅ ህዳሴ ግድባችን የኢትዮጵያንና የመቻል አቅምንና በአደባባይ የገለጠ ሀገራዊ ፕሮጀክት ነው። የኢትዮጵያ ልጆች በአንዱ ነው። የኢትዮጵያ ልጆች በአንድ ነው። በያዙት እቻቸውና ክንዳቸው ዓላማ ግባቸውን ጠንቅቀው የተረዱ ትውልዶች በአባይ ወንዝ ላይ ታሪክ መስራት የአባይን ውሃ በኩራት በብስራትና በመብራት አድርገው ችለዋል። እኛ ኢትዮጵያውያን ለዘመናት በእንጉርጉሮ በአብሮነታችን፣ በግጥሞቻችን፣ በዜማዎቻችን ስለ አባይ ወንዝ ቁጭታችንን፣ መሻታችንን፣ ፍቅራችንን ስንገልጽ ቆይተናል። ለዘመናት አባይ ለኢትዮጵያ እምብርት ፈልቆ በባዕድ ሲሳይ ሲሆን ማየቱ ሲጨቆንና ሲያንበስ ሲያልተጠግበን ይኖራል። ይህም ቅኝት ለመቀየር ኢትዮጵያውያንና ትውልደ ኢትዮጵያውያን በአንድነት በመቆም የህዳሴ ግድብ ግንባታ በራስ ሀብትና አቅም ሲሰራ ቆይቶ ይህ የመላ ኢትዮጵያን የላምና የደም አሻራ ያረፈበት ግድብ ስንጀምር ከተጀመረ በታቀደለት ጊዜ እንዲጠናቀቅ ታሪካዊ ጠላቶቻችን በሀገራችን እንዳንረጋጋ ለማድረግ የስውር የፖለቲካ ሥራ መረብ በመዘርጋት በሀገራችን ትርምስና ግጭት ማዕከል እንድትሆን ተረጋግታ ፊቷን ወደ ልማት እንዳታዞር ሀገረ መንግሥት ግንባታውን እንዲፈታተን ሲያደርጉ ቆይተዋል። ባንዳዎቹ በማሰልጠንና በማስታጠቅ ፈተናዎቹን፣ ተግዳሮቶቹን እንዲህ ለማስመለጥ ተችለዋል። ሀገራችን ታሪካዊ ጠላቶቻችን ፖለቲካ ሴራ መድረክ በትዕግስትና በጽናት በመሻገር የሰላም የልማት እድገት የብልጽግና ከፍታውን ለማረጋገጥ በርካታ ስራዎች እየሰራች የምትገኝ ሲሆን ከወዲሁ በዚህ ከፍታውን የሚያረጋግጥ አኩሪ የልማትና የለውጥ ድሎቻችን አስመዝግባለች። ከእነዚህ ድሎች ውስጥም የአባይ ህዳሴ ግድብ አውራውና ታሪካዊ ቀያሪ አንድ ሆኗል። አባይ የህዳሴ ግድብ የኢትዮጵያን ኩስማና ታሪክ ወደ ማንሰራራት ታሪክ የቀየረ የሁሉም የኢትዮጵያን ጥረትና ሀብትና የፈሰሰበት የደምና ሕይወት መስዋዕትነት የፈሰሰበት የኢትዮጵያን ጥንካሬ ለዓለም ሁሉ የብስራት ዕድል የመሪዎች በሳል የዲፕሎማሲ ውጤት የኢትዮጵያን አንድነት ህብረት እንዲሁም ጽናት በተጨባጭ የተገለጠበት ለቀጣይ ሁሉም የታሪክ ድርሻችን ነው። አባይ የወንዝ ርቀት ህዳሴ የወለደው በጉባ ተፈጥሯዊ ገጽታ ላይ በኢትዮጵያን ድምቀት የፈጠረ የሀብትና የብርሃናችን ምንጭ በመሆን የኢትዮጵያን መጽሔ ብልጽግና የሚያመለክት ተምሳሌታችን ፍኖተ ካርታ ሆኖ አልፏል። ጥንካሬያችንን፣ ህብረታችንን፣ አይበገሬነታችንን፣ ኢትዮጵያ አንድነታችንን ተምሳሌት ነው የታከለ የሀገራችን መጽሔ መድረክ ፍንትው አድርጎ ከወዲሁ ያመላከተ የብልጽግና ማንሰራሪያ ነው። እኛ ኢትዮጵያውያን ለአባይ ግድብ ያደረግነውን ህብረት ከመጋቢት 4 2003 አንድ ትልቅ ዜና ተሰማ። አባይ ሊገደብ መሰረት ድንጋይ ተጣለ የሚል አንድነትን፣ ጥንካሬን፣ የጠላቶቻችንን አልበገሬነት ያሳየንበት የዓላማ ጽናት የአባይ ግድብ እውን ማድረግ ብቻ ሳይሆን ቀጣይ ዓላማ ስም ለተነሳሽነት ብልጽግና ጉዞ ሩስ መሳያ ነው። በዚህም የኢትዮጵያ ትንሣኤና የብልጽግና ግቦች ሩቅ እንደማይሆኑ የዚህ ግድብ ተመርቆ ማረጋገጫ ካርታ ሆኖ ተውሎ አልፏል። ታላቁ የህዳሴ ግድብ ዳግማዊት አድዋ የሆነው የህዳሴ ግድብ ለረጅም ጊዜ የነበረን የድህነት አዙሪት በድል ጥፋት የድህነትን ቀንበር በጣሶ ያለፈ ሆኗል። ኢትዮጵያን አንድነታችንን አጠናክረን ለጠላት ትርክትን ትተን የወል ትርክት በጋራ ይዘን ከተጓዝ ማንም ከውጥናችን ሊያደናቅፈን እንደማይችል በአባይ ግድብ ያው ምስክር መሆናችን ችሏል። ግድቡን እንዳጠናቀቅ ሁሉ ህዝባችን ወደብ የማግኘት መብቱን በዲፕሎማሲ ማረጋገጥ አለበት። ሞራል አንድ በዓለም ላይ ከ294 አገሮች በላይ ያሉ ሲሆን ከእነዚህ ውስጥ ወደብ ያላቸው የሌላቸው ደግሞ 47 ሀገሮች ናቸው። በአፍሪካ ደግሞ 55 ሀገሮች ያሉ ሲሆን ከእነዚህ ውስጥ ወደብ የሌላቸው 17 ሀገሮች ናቸው። ኢትዮጵያ ትናንትም ወደብ የነበራት ዛሬም የሌላት ሆናለች። ኢትዮጵያ ሕዝብ 135 ሚሊዮን ሕዝብ አሁን ላይ ያለው ሲሆን አለ ወደብ ደግሞ መቀመጥ አይቻልም። ህዝቡ ይህንን አመላክቶ
እንዲኖር ህዝባችን በዓለም 10ኛ በአፍሪካ ደግሞ ከናይጄሪያ ቀጥለን 10ኛ ህዝብ 135 ሚሊዮን ህዝብ ይዞ መቀጠል ስለማይቻል ህዝባችንን አሰልፈን ለቀጣይ ጉዞ እንቀጥላለን። ሁላችንም ከእንግዲህ ከግድብ ወደ ወደብ አይናችን ቀይ ባህር ልባችን ሀሳብ መሆን አለበት። ኢትዮጵያ ለዘላለም ትኑር። መስከረም 6 2018 ሁላችንም ከእንግዲህ ከግድብ ወደ ወደብ አይናችን ቀይ ባህር ልባችን ሀሳብ መሆን አለበት። ኢትዮጵያ ለዘላለም ትኑር። መስከረም 6 2018